ሙመያላ የነገርኳችሁ ነው በየጁምዓው ዞረው ምን ይያሉ ነው ኪፊላ ሰለፊይ ማለት የሚባል ነገር የለም አላህ ሙስሊም ነው ብሎ ጠርቷቸዋል ሙስሊም እንባባል ይሄ ሰለፊያ ሱፊያ ብላችሁ አትነታረኩ እያሉ ነው በየመስጊዱ በስተቀር የነገርኩህ ነው ይሄን የሚናገሩት እዛው መርከዝ መስዑድ አባል ሆነው ነሲያ ቲቪ ሰርተው በየገጠሩ እያስተማሩ ነው በየቦታው ይሄዱ ከሱፊያ ጋር መስጊድን ለመስራት አብረው ከአካባቢው ሱፊያ ጋር ይተወያዩ ነው ኪፊላ ሙያትን ብቻ አይደለም ብር እናገዛለን ብለው ሄደዋል ከኢኽዋን አልሙስሊሚኖች ጋር በየቦታው የመሰረት ድንጋይ ሲጥሉ የነሱ አባሎች ራሳቸው መጥተው ምን ያደረጉ ነው ከነሱ አብረው ከኢኽዋኖች ጋር ከዶክተር ጀይላን ጋር ልንገር ባለፈው እንዳልኳችሁ እዚህ ካነ ዶክተር ጀይላን መሰረት ድንጋዩ በዶክተር ጀይላን ተጣለ ነው የሚለው ወለተኛ በኢብራሂም ቱፋ ነው የሚለው በእነዚህ ሁለት ወካሎች ናቸው ዶክተር ጀይላን ምን አይነት ሰው እንደሆነ ታውቃላችሁ እየተነገረበት ነው እዛ መድረክ መጥተው ኢኽዋኖች ቀጠባሉበት እነ በድሩ ሁሴን ባሉበት እነ መሐመድ ፈረጅ ባሉበት ሌሎችም አራጋቢ ክብሪት የሆኑ ኢኽዋኖች ባሉበት መጥተው መሳተፍ ብቻ አይደለም የቁርአን የፕሮግራም መክፈቻ ቁርአን ቀሩ ሰዎች ናቸው እነዚህ ሰዎች ማለት እንታ ታውቃላችሁ በየገጠሩ እየመጡ ስለ አብሬት መናገር ጊዜው አይደለም ስለ ቃጥባሬ መናገር ጊዜው አይደለም ስለ አብሬት መናገር ስለ ቃጥባሬ መናገር የላ ኢላሀ ኢላሁ ማዕና ይዛቸዋል አብሬት አትበል ቃጥባሬ አትበል እሱ ጊዜ ይመጣለታል ጊዜ እንናገራለን የሚሉ ኢኽዋን ቀጥታ የሚንቀሳቀሱ ሰዎች ላይ ምላሽ መስጠት ወደ ተውሂድ መጣራት ወደድክም ጠላህ ይህን ካላወቅ መጠየቅ ማወቅ አለብህ ካወቅ ደግሞ ሐቅን በባጢል ተልቢስ ማድረግ የለብህም ከፊላ ቁጭ ብለህ ሐቁን ባጥነቱ ማስቀመጥ ባጢሉን በባጥነቱ ማስቀመጥ ይኖርብሃል